ከ5 ዓመት በኋላ አዲስ አበባ ስቴዲየም ከናፈቀው ደጋፊ ጋር ሊገናኝ ዋዜማው ላይ ይገኛል። ይህን አስመልክቶ መስከረም 6 2018 በተሰናዳ መድረክ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት አቶ ኢሳያስ ጅራ ይህንን አሉ። የስፖርታዊ ጨዋነት ስጋት አለብን። ክለቦች በብሔር ካባ ተከልለው ሳይሆን በእግር ኳሳዊ ቋንቋ መፎካከር አለባቸው። በተጨማሪም በኢትዮጵያ እግር ኳስ ታሪክ የተፈነከትኩ የመጀመሪያው የፌዴሬሽን ፕሬዝዳንት እኔ ነኝ። ስታዲየም ግንባሬን በሳንቲም ተፈንክቻለሁ ሲሉ ገጠመኛቸውን አጋሩ። ወደ ኋላ መለስ ብለን ስናይ ልጅ ኢያሱ በቁመትም በደረቷም በተወሰነች ድንቅ ንግስና ዘመናቸው ላይ ብዙ አይነት ጠባይ እንዳስቆጠሩ ይነገራል። ከዚህ ጠባያቸው አንዱ አጠገባቸው የተገኙ መኳንንቶችን በነገር እያነካኩ እያፎካከሩ አንዳንዴም በጀብዱ ያከራከራሉ፣ ሌላ ጊዜም በአካል ያታግላሉ። በዚህ ጉዳይ ፊታውራሪ ተክለሐዋርያት ተክለማርያም በአውቶባዮግራፊ ላይ ይህንን ይላሉ። ታዲያ ልጅ ኢያሱ ቀኛዝማች ወልደ አማኑኤልና ቀኛዝማች ፋሪስን አታገሏቸው። ቀኛዝማች ወልደ አማኑኤል በንቀት አስተያየት እያየ ተጋጠመ። ቀኛዝማች ወልደ አማኑኤል በራስ መኮንን ቤት በጉልበታማነቱ እየታወቀ ነው። ቀኛዝማች ፋሪስ ጣለ። ልጅ ኢያሱ እያጨበጨቡ ደስታቸውን ገለጡ። እኛ ግን አፈርን። በልባችን ውስጥ የሚታገሉት ወልደ አማኑኤልና ፋሪስ አይደሉም፣ ሸዋና ወሎ ክርስቲያንና እስላም ናቸው። ቀኛዝማች ወልደ አማኑኤል ተገረመና እንደገና ታገሉ። ቀኛዝማች ወልደ አማኑኤል ጣለ። መኳንንቶችም ትችላለህ እያለ የሚያፎካክር መሪ፣ ይዋጣላችሁ እያለ የሚያታግል ገዢ፣ ከሁሉ የከፋው ደግሞ የጸሐፊው ፊታውራሪ ተክለሐዋርያት ትርጉም። ወልደ አማኑኤልና ፋሪስ ስለታገሉት አካባቢነት ምን ወሰዳቸው? ሃይማኖት ጋር ምን አጠለጠላቸው? ወልደ አማኑኤል ሸዋን፣ ፋሪስ ወሎን ወክለናል አላሉ። ያልተባለን አስቦ ማፈርን ምን አመጣው? ብሔር ወካይ ጨዋታዎች በመንደር ውሪ ጠባይ በይዋጣልን ግብግብ ከሚያስገኘው ጥቅም በላይ የሚሰጠው የመለያየት ትርጓሜ አስፈሪ ነው። አለማየሁ ገላጋይ መለያየት ሞት ነው ጥር 2010 ባሰፈረው ጽሑፍ ስጋቱን በስፖርትና ጦርነት ጽሑፉ ሲያሰፍር በወቅቱ የሊግ ክለቦች የሜዳው ፍልሚያ ሌላ መልክ ሲሰጡት ብሎም መላው ኢትዮጵያ ጨዋታን በማየት ነበር። በጤና ቡድን ውድድር ሁለት ሰፈሮች ለዋንጫ ለማለፍ እየተጫወቱ ነው። በጨዋታው ለአንደኛው ቡድን ፍጹም ቅጣት ምት ተሰጠና በጭቅጭቅና በትግል ተመቶ 1-0 ሆኑ። በጨዋታው መጠናቀቂያ ደቂቃ የማቻቻል የሚመስል ፍጹም ቅጣት ምት ለተመሪው ክለብ ተሰጠ። ያኔ ግን ጨዋታው በሁካታ ተቋረጠ። ሀገራዊው አናስገባም ሰርገኛ በአናስመታም እኛ ተቀየረ። አንዳንዴ የጤና ቡድን ጨዋታዎች የበዛ የኔነት ማንነት ሲጫናቸው እግር ኳስ ዓለማቸውን ስተው ጤና ሲነሱ ሊስተዋሉ ይችላሉ። ከ3 ዓመት በፊት የኢትዮጵያ እግር ኳስ ፌዴሬሽን አንድ ሰርኩላር ለክለቦች ላከ። ሰርኩላሩ በ2014 በወጣው መተዳደሪያ ደንብና መመሪያ መሰረት በብሔር ስምና ሃይማኖት ስያሜ ያላቸው ክለቦች የስያሜ ቅያሬ እንዲያደርጉ ነበር። ውጤቱ አመርቂ ሳይሆን በአንድ ክለብ የተጀመረ መስሎ በተቃራኒው ከሽፎ ቀረ። ክለቦች የብሔር መገለጫ መደረጋቸው በበላይነት የሚመራቸው አካል ተጠያቂ ያደርጋል። ፊፋ በመተዳደሪያ ደንቡ አርቲክል 15፣ ካፍ በመተዳደሪያ ደንቡ አርቲክል 2፣ በኢትዮጵያ ስፖርት ኮሚሽን መመሪያ 1 2003 አርቲክል 50፣ በኢትዮጵያ እግር ኳስ ፌዴሬሽን አርቲክል 7 እንደተደነገጉት የስፖርት ክለባት ከፖለቲካ፣ ሃይማኖት፣ ጎሳና ዘር ነፃ ሆነው መደራጀት አለባቸው። ክለቦች ባለፉት 30 ዓመታት የብሔር፣ የክልል ወይም የዞን መገለጫ ተደርገው መወሰዳቸው ትኩረት የሚሻ ስጋት መሆኑን አክሲዮን ማህበሩ ያስጠናው ጥናት ያመለክታል። በዚህም ጊዜያዊ የሜዳ ላይ ውጤት ብቻ በማተኮር በተለይ ከስያሜ፣ መዝሙር፣ መፈክርና አርማዎች ጋር በተያያዘ ክለቦች ከብሔር የጸዱ አለመሆናቸው የእግር ኳሱ ቀጣይ አደጋ ሆኖ ቀጥሏል።
በፕሪሚየር ሊጉ ከዘር ብሔርና ፖለቲካ ጋር የተገናኘ መጠሪያ ክለቦች አሉ፣ በተለይ ቅጥያዎቹ። እናም ክለቦች በነፃነት ከመጫወትና ዓላማቸውን ከማሳካት ይልቅ የብሔር ስሜት ማራመጃ ሆነዋል። በአሁኑ ጊዜ አንድ ቡድን ሲሸነፍ ብሔር የተሸነፈ እስኪመስል ድረስ ሆኗል። የሚደንቀው ግን ክለቦቹ ዘርን፣ ብሔርን ወይም ፖለቲካን ቢወክሉም ተጫዋቾቹና አሰልጣኞቹ ግን ከሁሉም የኢትዮጵያ ክፍል የተውጣጡ ናቸው። ክለቡ ሲያሸንፍ ጎሉን ያገባው የሌላ ክልል ልጅ ሊሆን ይችላል። ግን ብሔሩ እንዳሸነፍ የሚወስደው ከተጫዋቾቹ ወጥተህ ወደ ክለብ የበላይ አመራር ስትገባ ነው ነገሩን ችግሩን ማየት የምትጀምረው። ይህን ያለው የዳሰሳ መጠይቅ በጥር 2015 በታተመው የኢትዮጵያ ፕሪሚየር ሊግ ዘርፈ ብዙ የግምገማ ጥናትና የልማት ፍኖተ ካርታ ውስጥ ነው። ስር ለሰደደው ችግር በምክረ ሀሳብ ደረጃ በዶክተር ጋሻው አበዛ የተመራው ጥናት በተለያዩ ሀገሮች እንደተለመደው በአካባቢው ባለው ብርቅዬ እንስሳ፣ ልዩ ታሪካዊ ክስተት፣ ማህበራዊ ሀብትና የመሳሰሉ መገለጫዎች መሰየም የተለመደ አሰራር እንደሆነ ያስቀምጣል። በተለይ ምሳሌም በአሜሪካ ፉትቦል ሊግ ካሉት 32 ክለቦች 16ቱ የእንስሳት ስም ከከተሞቻቸው ስም ጋር አጣምረው የሚጠሩትን በመጥቀስ ቺካጎ ቢርስ፣ ፊላደልፊያ ኢግልስ በማለት ይዘረዝሯል። በሕግ ክለቦችን በድላቸው ለመሸለምና በጥፋታቸው ለመቅጣት ከሜዳው ላይ እንቅስቃሴ በላይ የአውድማው ተረክ ሌላ መልክ የሚይዝበት መነሻ ይህ ሆኖ ይታያል። በ2018 ክለቦች ለአዲሱ የውድድር ዘመን ሊያሟላቸው የሚገቡ መስፈርቶች ሰርኩላር ቁጥር 2 2018 የኢትዮጵያ እግር ኳስ ፌዴሬሽን በላከው መሰረት የክለቦች ስያሜ በሚለው ስር ይህን አስፍሯል። በሁሉም የሊግ እርከን የሚገኙ ክለቦች በ2018 የውድድር ዓመት ምዝገባ ወቅት የክለብ ስያሜያቸው ከብሔር ስም ጋር የተገናኘ ከሆነ በመቀየር ማስመዝገብ ይኖርባቸዋል። 2 ክለቦች በኦፊሴላዊ መለያ አርማ ላይ ፖለቲካዊና የብሔር ይዘት ያላቸው ምልክቶችና ምስሎችን መጠቀም የተከለከለ ነው። ቸር እንሰንብት።